ነፃ ኢንተርኔት ተጠቀሙ ትላላችሁ ግን አጠቃቀሙን አታሳዩንም ባላችሁኝ መሰረት የብዙዎቻችሁን ጥያቄ ተቀብዬ ዛሬ ሙሉ ስቴፑን የ2025 አዲስ የማይቋረጥ ነፃ ኢንተርኔት ይዤላችሁ መጥቻለሁ። እንዴት ነው የምንጠቀመው ዛሬ የማሳያችሁ ይሆናል። ሙሉ ስቴፑን ነው የማሳያችሁ። የማይሰራበት ምንም አይነት ምክንያት የለም። ቪዲዮውን ላይክ በማድረግ እንጀምር። ተረጋግታችሁ ስሙኝ። አፕሊኬሽናችን ይህንን ይመስላል። ከላይ የማሳያችሁን ከነካችሁ በኋላ የሰርች በተኑን ተጭናችሁ A2 ብላችሁ ሰርች አድርጉ ወይም ደግሞ A2 ብላችሁ ሰርች አድርጉና ወደ ላይ ስክሮል አድርጉ። ልክ እንደዚህ እዚህ ጋር እንደማሳያችሁ ፋስት ዲኤንኤስ 1 እና ፋስት ዲኤንኤስ 2 የሚል ታገኛላችሁ። ፋስት ዲኤንኤስ 1 የሚለውን ከመረጣችሁ በኋላ ልክ እንደዚህ እዚህ ጋር ስታርት የሚል ምልክት ታገኛላችሁ። ስታርት የሚለውን ተጭናችሁ ልክ እንደዚህ አረንጓዴ ምልክት እስኪያወጣላችሁ ትጠብቃላችሁ። አረንጓዴ ምልክት ካወጣላችሁ በኋላ ልክ እንደዚህ ኮኔክት በማድረግ ያሳያችኋል። በመቀጠል ወደ ዩቲዩብ ገብቼ ላሳያችሁ። ልክ እንደዚህ ወደ ዩቲዩብ ስገባ ወዲያውኑ መስራት ይጀምራል። ስልኬ ላይ ምንም አይነት ካርድ የለውም። ይሄው ልክ እንደምታዩት ምንም አይነት ካርድ የለም ስልኬ ላይ። በዚህ መንገድ ይህን ስቴፕ ተከትላችሁ በትክክል ከተከበራችሁ የማይሰራበት ምንም አይነት ምክንያት የለም። ታዲያ ይህን አፕሊኬሽን እንዴት እናወርዳለን? አሁን ደግሞ የማሳያችሁ ይሆናል። ወደ ስልካችሁ ፕሌይ ስቶር ግቡና የሰርች በተኑን ተጭናችሁ ሚሪንዳ ፕሮ ብላችሁ ሰርች አድርጉ። መጀመሪያ የምታገኙትን ወይም እዚህ ጋር የማሳያችሁን አፕሊኬሽን ኢንስቶል አድርጋችሁ ክፈቱ። ልክ እንደምታዩት አፕሊኬሽኑን ከከፈታችሁ በኋላ ፍሪ ኢንተርኔት ብላችሁ ሰርች ብታደርጉም በጣም ብዙ ፍሪ ኢንተርኔት የሚያስጠቅሙ አፕሊኬሽኖችን ታገኛላችሁ። ግን ለጊዜው በቀላሉ ለማግኘትም ከፈለጋችሁ ከላይ የሰርች በተኑን ተጭናችሁ INT ብላችሁ ሰርች አድርጉ። መጀመሪያ የምታገኙትን ነክታችሁ ስክሮል ስታደርጉ ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ ያልኳችሁን ስቴፕ በመከተል መጠቀም ያስችላችኋል። ያልገባችሁ ነገር ካለ ኮሜንት ቦክስ ላይ አሳውቁኝ። ቪዲዮውንም ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ይመቻችሁ።